በአንድ ስብሰባ ውስጥ ብዙ ጊዜ ዝምተኛ ሰው በጣም አዋቂ ሊሆን ይችላል። ያለማቋረጥ የሚጮሁትስ ለመሆኑ እውነተኛ ጥበብ ያለው ሰው ከሌላው በምን ይለያል? ሰዎች ለማሸነፍ ብቻ ሲከራከሩ፣ ከመስማት ይልቅ ለማውራት ሲቸኩሉ፣ በኋላ የሚቆጩበትን ውሳኔ በስሜት ሲወስኑ አይታችሁ ይሆናል። ምናልባትም ያ ሰው አንተ ወይም አንቺ ልትሆኑ ትችላላችሁ። ራሳችሁን ለማሳደግ ትጥራላችሁ። የተሻለ ሰው መሆን ትፈልጋላችሁ። ግን አብዛኛው ሰው ጥበብ ምን እንደሆነች በትክክል አይረዳትም። ጥበብ ማለት መረጃ ማከማቸት ወይም ጎበዝ ተማሪ መሆን ብቻ አይደለም። እሱ ዕውቀት እንጂ ጥበብ አይደለም። በሚቀጥሉት ጥቂት ደቂቃዎች ውስጥ ታላላቅ ጠቢባን የሚመሩባቸውን 5 ሚስጥራዊ ባህሪያት እናያለን። እነዚህ በታሪክ ውስጥ ስማቸው የገነነ ሰዎች የተጠቀሙባቸው ሲሆን እናንተም ዛሬውኑ ልትተገብሯቸው የምትችሏቸው ናቸው። ይህ በግምት የሚነገር ወሬ አይደለም። እነዚህ ባህሪያት በዓለም ታሪክ ውስጥ ትልቅ አሻራ ባሳለፉ ሰዎች ሕይወት ውስጥ ደጋግመው የታዩ ናቸው። አንደኛው ባህሪያቸው ምንም እንደማያውቁ መቀበል። አብዛኛው ሰው ሁሉን አዋቂ ለመምሰል ሲሞክር፣ ጠቢባን ግን የእውቀታቸውን ውስንነት ያውቃሉ። ለምሳሌ ታላቁ የግሪክ ፈላስፋ ሶቅራጠስ በአንድ ወቅት እንዲህ ብሎ ነበር፣ እኔ ከሌሎች የምበልጠው አንድ ነገር ብቻ ስለማውቅ ነው። እሱም ምንም እንደማላውቅ ማወቄ ነው። አለማወቅን መቀበል ድክመት አይደለም፣ ትልቅ ንቃት ነው። እውነተኛ ጥበብ የሚጀምረው ለመማር ዝግጁ በመሆን ነው። ሁለተኛው ባህሪያቸው ከመናገር ይልቅ ማድመጥ። አብዛኛው ሰው የሚሰማው መልስ ለመስጠት ነው። ጠቢባን ግን የሚሰሙት ለመረዳት ነው። ለምሳሌ ኔልሰን ማንዴላ ከጠላቶቹ ጋር ጭምር ተቀምጦ ሰዓታትን በማድመጥ ያሳልፍ ነበር። መሪ መጨረሻ ላይ ነው መናገር ያለበት ብለው ያምኑ ነበር። ማንዴላ የአመራር ጥበባቸውን የተማሩት ከጎሳ መሪ አባታቸው እንደሆነ ይናገራሉ። አባታቸው ስብሰባ ሲመሩ ሁልጊዜ መጨረሻ ላይ ነበር የሚናገሩት። ማንዴላም ይህንኑ ጥበብ በመጠቀም የሁሉንም ሰው ሐሳብ ካዳመጡ በኋላ ነበር ውሳኔ የሚሰጡት። ማድመጥ ስልጣን ይሰጣል። ሶስተኛው ባህሪያቸው የማወቅ ጉጉት። ለጥበበኞች ዓለም ሁልጊዜ አዲስ ናት። ጥያቄ ከመጠየቅ አይወዝኑም። ለምሳሌ አልበርት አንስታይን እንዲህ ይል ነበር፣ እኔ ልዩ ተሰጥኦ የለኝም፣ ግን እጅግ በጣም የማወቅ ጉጉት አለኝ። ጠቢባን እኔ ከዚህ ሰው ምን እማራለሁ የሚል ኩራት የላቸውም። ከነሱ ከሚያንሱ ልምድ ከሌላቸው አልፎ ተርፎ ከስተታቸው ይማራሉ። ወዳጄ፣ እያንዳንዱ የምታገኘው ሰው አንተ የማታውቀውን አንድ ነገር ያውቃል። አራተኛው ባህሪያቸው ስሜትን የመግዛት ብቃት። ጥበብ ማለት በችግርና በንዴት ጊዜ ራስን መቆጣጠር መቻል ነው። ጥበበኞች ለሚሰነዘርባቸው ትችት ወይም ጥቃት በቁጣ አይመልሱም። ለምሳሌ ኔልሰን ማንዴላ ለ27 ዓመታት በግፍ ታስረው ሲፈቱ ጠላቶቻቸውን ከመበቀል ይልቅ ይቅርታን መረጡ። ይህ ትልቅ የጥበብ ደረጃ ነው። ቁጣ የሰውን የማሰብ አቅም እንደሚያውር ስላወቁ በምክንያትና በራዕይ መመራትን መረጡ። አምስተኛው ባህሪያቸው ብቸኝነትን ለፈጠራ መጠቀም። ጠቢባን ሰዎች ከራሳቸው ጋር መሆንን አይፈሩም። ብቸኝነታቸው ሐሳባቸውን ለማጥራትና አዳዲስ ነገሮችን ለማመንጨት ይጠቀሙበታል። ለምሳሌ አልበርት አንስታይን ረዥም የእግር ጉዞዎችን ማዘውተርና በሐሳብ ባህር ውስጥ መስመጥ ይወድ ነበር። የአንጻራዊ ቀመር ወይም E=mc² የተወለደው በቤተ ሙከራ ጩኸት ውስጥ ሳይሆን እርሱ በዝምታ በምናቡ ብርሃንን ተከትሎ ሲጓዝ በነበረበት ወቅት ነው። በመጨረሻም ወንድሜ፣ ጥበብ ማለት በዩኒቨርሲቲ የሚታደድ ዲግሪ ሳይሆን በየቀኑ የምታዳብረው ባህሪ ነው። ለማወቅ መጓጓት፣ ሌላውን ማድመጥና ራስን መግዛት የጥበብ መንገዶች ናቸው። ጥያቄ ልጠይቃችሁ፣ ከነዚህ 5 ባህሪያት ውስጥ እናንተ ያላችሁ ወይም ደግሞ ማዳበር የምትፈልጉት የትኛውን ነው? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ በጥበብ ቆዩ።